የኢሻን ሰላት በጀማዓ ሰግዶ ወደ ቤት ሲገባ ልጆቹ ተኝተው አገኛቸው። ሰላታቸውን ሰግደው ይሆን በማለት ባለቤቱን ጠየቀ። አልሰገዱም ማለችና ንግግሯን ቀጠለች። ቤት ውስጥ የሚላስ የሚቀመስ አልነበረም። ረሃብ ሲያንገላታቸው የሚበላ ነገር ደጋግመው ጠየቁኝ። እኔም ማታል እያስተኛኋቸው አለች። ቀስቅሻቸውና ይስገዱ አላት። ውዴ ቤት ውስጥ ምግብ የለም። ከተነሱ በእንቅልፍ ያሰሩት አንጀታቸው ተከፍቶ ከረሃብ ብዛት ያለቅሳሉ አለች አይኗን እያስለመለመች። የኔ ውድ ሚስት አላህ በሰላት አዘዛቸው፣ ሪዝቃቸውንም ቃል ገባላቸው። ቤተሰብህንም በስግደት እዘዝ፣ በሷም ላይ ዘውትር። ሲሳይን አንጠይቅህም፣ እኛ እንሰጥሃለን፣ መልካሚቱም መጨረሻ ለጥንቁቆች ናት በማለት በቁርአኑ አዞናል። ቀስቅሻቸውና ይስገዱ አላት። የባሏን ንግግር ተቀብላ ቀሰቀሰቻቸው። ውዱ አድርገው ሰላታቸውን እንደጨረሱ የቤታቸው በር ተንኳኳ። ከሀብታሞች አንዱ በጣፋጭ ምግብ የተሞላ ትሪ ይዞ ከበሩ ደጃፍ ቆሟል። ባልበሩን ከፈተ። ለዚህ ቤተሰብ የተላከ ምግብ ነው በማለት እጁን ዘረጋ። ግራ በመጋባት ማን ነው የላከው አለ። ከሀገሬው መኳንንት ጋር ቀጠሮ ነበረን። በሌላ ጉዳይ ተጨቃጨቀ። ምግብህን አልበላም ብሎ ከቤት ወጣ። እኔም ምግቡን ሰደቃ ልሰጥ እግሬ ወደ መራኝ ቦታ ተጓዝኩ። በአላህ ምላለሁ ደጅህ ስደርስ ቆምኩኝ። ወደ አንተ ቤት ምን እንዳመጣኝ አላውቅም አለ። አባት አይኖቹን ወደ ሰማይ አቀናና ጌታዬ ሆይ ሰላትን አዘውትሬ የምሰግድ አድርገኝ፣ ከዘሮቼ ማደርግ ጸሎቴንም ተቀበለኝ የሚለውን የቁርአን አንቀጽ እያነበበ ምግቡን መመገብ ጀመሩ።